ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬ ደግሞ በአዲስ ጠቃሚ ነገር መጥቻለሁ። እሱ ምንድነው? ሰላጣን መመገብ የሚያስገኛቸው የጤና በረከቶች። ሰላጣን አዘውትሮ መመገብ ከሚሰጣቸው የጤና ጠቀሜታዎች አንደኛ፣ ክብደት ለመቀነስ። ሰላጣ በውስጡ ባለው ፋይበር አማካኝነት ምግብ በቶሎ እንዲፈጭ በማድረግ ሰውነታችን እንዳይወፍርና ክብደታችን እንዳይጨምር ያደርጋል። ሁለተኛ፣ ጤነኛ ልብ እንዲኖረን ያደርጋል። በሰላጣ ውስጥ ያሉት ቪታሚን ሲ፣ ቪታሚን ካይሮቲን፣ ፎሌት እና ፋይበር ንጥረ ነገሮች አማካኝነት ልባችን ጤነኛ እንዲሆን ያደርጋሉ። ሶስተኛ፣ በሽታና ያለ ዕድሜ የሚከሰት እርጅናን ለመከላከል በሽታ ተከላካይ ምግቦች ከሚባሉት የሚጠቀሰውን ሰላጣን አዘውትሮ መመገብ በሽታና ያለ ዕድሜ የሚከሰት እርጅናን ለመከላከል እንደሚረዳም ተነግሯል። በተለይም የተጠበሰ ዱባ፣ አቮካዶ እና ሎዝ የመሳሰሉትን ከሰላጣ ጋር አንድ ላይ አዋህዶ መጠቀም ደግሞ የምናገኘውን የጤና ጠቀሜታ ከፍ ያደርገዋል። አራተኛ፣ ለአጥንት ጥንካሬ። የቪታሚን ኬ እጥረት አጥንታችን ጥንካሬ እንዳይኖረው የሚያደርግ ሲሆን እንደ ሰላጣ ያሉ ምግቦችን በዕለታዊ ምግባችን ውስጥ አዘውትሮ መጠቀም ግን እንዲህ ላሉ ችግሮች እንዳንጋለጥና ጠንካራ አጥንት እንዲኖረን ይረዳልም። አምስተኛ፣ እንቅልፍ እጦት ችግር ለመከላከል። የእንቅልፍ ማጣት ችግር ያለባቸው ሰዎች ሰላጣን አዘውትሮ መመገብ ተመራጭ መፍትሄ መሆኑም ነው የተነገረው። ከዚህ በተጨማሪ ሰላጣ አነስተኛ ካሎሪ ስላለውና በውስጡ ምንም ስብ ስለሌለው እንዲሁም በፕሮቲንና ማዕድናት የበለጸገ በመሆኑ አዘውትሮ መመገብ ጠቀሜታ እንዲኖረው ያደርጋል። ውድ ቤተሰቦቼ እኔ የጠቀስኩላችሁ ይሄንን በከፊል ነው። ሰላጣ እጅግ በጣም ብዙ ጥቅሞች አሉት እና ሰላጣን አዘውትሮ መመገብ ለጤናችን ጠቃሚ ነው። በዶክተሮችም በባለሙያዎችም የሚመከር ነውና ሰላጣን ባገኘነው አጋጣሚ አዘውትረን እንጠቀምላለሁ። ውድ ቤተሰቦቼ ጤናችንን በራሳችን ካልጠበቅነው ማንም አይጠብቅልንም። በተለይ ደግሞ እኛ ሰው ሀገር የምንኖር ማለት ነው። ምክንያቱም ሲርበን አናውቅም። ሲጀመር ሲርበን አናውቅም። ከተጎዳም በኋላ ነው ጨጓራችን ከተጎዳ በኋላ ሰውነታችን ከተጎዳ በኋላ ነው የምናውቀው የሚገባን ማለት ነው። እና ራሳችሁን ጠብቁ ውዴቶቼ። በተለይ መቆም የምታበዙ ውሃ ለመጠጣት ሞክሩ። በስነ ስርዓት ምግብ ለመብላት ሞክሩ። በእርግጥም ከእንቅልፋችን ተነስተን እኛ ምግብ አንበላም፣ ቀጥታ ወደ ስራ ነው የምንገባው። እኔ ከእንቅልፌ ተነስቼ የፈለገ ተአምር ቢመጣ ምግብ አልበላም። ምግብ የመብላት ልምዱ የለኝም። ውሃ የተወሰነ ጠጣለሁ አንዳንዴም ደግሞ እረሳዋለሁ። ትዝ ሲለኝ ውሃ ጠጣለሁ ብቻ። ከዛ ውጭ ጽዳት ከጨረስኩ በኋላ ስራ ከጨረስኩ በኋላ እርቦኝ ከጨረሰ በኋላ እበላለሁ ምግብ። ይሄ ደግሞ አግባብ አይደለም እና ውድ ቤተሰቦቼ እራሳችሁን ጠብቁ። እኛ ከወደቅን ማንም ዘወር ብሎ የሚያየን የለም እላለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በሌላ ደግሞ ጠቃሚ መረጃ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።